ሻሎም ሻሎም ሰላም የጌታ ቤተሰብ ዛሬ የምናየው የእግዚአብሔር ሐሳብ የሚያድን አይነት ጥምቀት አለ የሚልና ያለን በቀጥታ ስንሰማው ሊተራሊ ጥምቀት ያድናል ሲባል ግራ እንጋባ እንችላለን። ግን ቀስ ብለን ካየነው መጽሐፉ እንደሚለን አንዳንድ ጊዜ በእኛ ሳብኮንሽስ የተዘገበና የተመዘገበ ከረጅም ጊዜ ጀምሮ ትክክል ነው ይሄ ደግሞ ትክክል አይደለም ብለን የዘገብነው ካለ ድንገት ለውጥ መሳይ መልእክት ሲመጣ እንደነግጣለን። ማለት የሚገባን ግን ሐዋርያ ሥራ 17:11 እንዳለው ወደ መጽሐፍ መምጣት ይገባናል። ምክንያቱም የእግዚአብሔር ቃል ነው ሁኔታዎች የሚቀይረው እንጂ ሁኔታዎችን የእግዚአብሔር ቃል መቀየር አይችልም። በእግዚአብሔር ቃል አይን ነው ሁኔታዎችን ማየትና መለወጥ የምንችል እንጂ ሁኔታዎችን ወደ እግዚአብሔር ቃል መጥቶ መለወጥ አይቻልም። እና ዛሬ የምናየው የእግዚአብሔር ሐሳብ መጀመሪያ ከማየታችን በፊት 7 አይነት ጥምቀት እንዳለ እናያለን። ጥምቀት ዕብራውያን 6:2 ከመጣችሁት መጽሐፍ የመጀመሪያ ክርስቶስ ንጉሩ ብሎ ካስተማረው 6 ትምህርቶች አንዱ የተለያየ አይነት ጥምቀቶች ነው የሚለው። እንደሱ የሚለው ምክንያት ደግሞ ጥምቀት ከሁለት የግሪክ ቃል የመጣ ነው። ባፕቲዞ የሚል ከግሪክ ቃል የመጣ ነው፣ ድራይቭ የተደረገ ነው። ወደ እንግሊዝኛ ስናመጣው ኢመርስ ወደ አንድ ነገር መግባት ወይ በአንድ ነገር መሸፈን የሚል ትርጉም ይኖረዋል። ሌላው ደግሞ ባፕቲዝም ወይ ባፕቲዝሞስ ከሚል ቃል የመጣ ሆኖ ይሄ ደግሞ ዋሽንግ ወይ ደግሞ ማጠብ ከሚል የእስራኤላውያን ባህል ወይ የእስራኤላውያን የማጠብ የቤተ መቅደስ የጥበት ወይ የማጠብ አገልግሎት የተያያዘ ነገር ነው። ለዚህ ነው ዕብራውያን 6:2 ራሱ ባፕቲዝሞች የሚለው የብሉይ ኪዳን ሥርዓት የማንጻት ነው የሚናገሩ የሚላሉ ጥምቀቶች ለሚል ደግሞ 7 አይነት ጥምቀቶች የሚናገራል አሉ። ዛሬ የምናየው የእግዚአብሔር ሐሳብ ቁጥር 1 ነምበር 1 እንደዚህ ከሆነ እንግዲህ አንደኛው አይነት ጥምቀት የእስራኤላውያን ጥምቀት ነው። እስራኤላውያን እንደምናውቀው በዘጸአት 12-14 ጀምሮ በእንትን እንዳለፉ በውሃ እንዳለፉ እና ወደ ሙሴ እንደተጠመቁ ይነግረኛል። አንደኛ ቆሮንቶስ 10ኛው ምዕራፍ ቁጥር 4 እና 5 እንደምናውቀው ያለ ዕውቀት ምትሆኑ አልፈልግም። እስራኤላውያን አለ አባቶቻችን በውሃ ሲያልፉ ወደ ሙሴ ተጠመቁ ይላል። አያችሁ፣ ወደ ሙሴ ገቡ ማለት አይደለም። ወደ ሙሴ ትምህርት፣ ወደ ሙሴ አካሄድ፣ ወደ ሙሴ ምርነት፣ ወደ ሙሴ አመራር ስር ሆኑ ለማለት ነው። በአነጋገራችን እንኳን በአገራችን ወደ ኖርማሊ ሊተራል አንድ ሰው የቆየ አመለካከቱ ሲቀይርና ሌላ ሆኖ ሲቀርብ እንዴ አጠመቁት እንዴ አጠመቁት እኮ ወይ በሐሳቡ ካጠመቀኝ ወይ አጠመቅኳት ይባላል። ይህ ማለት ሙሉ በሙሉ በሐሳቤ ስራ ያደረኩት ወይ ያደረኳት ለማለት ነው። ስለዚህ በሙሴ ትምህርት፣ በሙሴ ሥርዓት፣ በሙሴ ራእይ፣ በሙሴ ሕግ፣ በሙሴ አካሄድ ይሄዱ ከእስራኤል በኋላ በውሃው ከበዱ ወደ ሙሴ ተጠመቁ ይለናል። ሌላኛው ጥምቀት የኖህ ጥምቀት ነው። ይህ የኖህ ጥምቀት ኖህ እሱ 8ኛ ሆኖ 7ቱ ፋሚሊ ናቸው በመርከብ ገቡ። 40 ቀን ነው የእግዚአብሔር ቁጣ የመጣ ግን 150 ቀን ደግሞ ቆየ። ወደ ከረን ወደ አራራት ወደሚባል ተራራ ደግሞ ወጣ። ስለዚህ በማስታወስ ጴጥር አንደኛ ጴጥሮስ 3:20-21 ምን ይለናል? ኖህ በመርከብ ነው የዳነው፣ እንዲሁ ደግሞ ለእናንተ ጥምቀት ያድናቸዋል። ያቺ ቃል ያዟት እንመለሳለን። ብቻ የኖህ ጥምቀት ቢሉ አከራካሪ በዚህች ቃል ያለችው። 3ኛ አይነት ጥምቀት የዮሐንስ መጥምቅ ጥምቀት ነው። ሰዎች ክርስቶስ እንዲቀበሉት የዝግጅት ወይ የንስሐ ጥምቀት ነው። ማቴዎስ 3:11 አላችሁ፣ ሐዋርያ ሥራ 19:1-6 አላችሁ። መጽሐፍ ሲናገር እኔ በውሃ ጠምቃቸዋለሁ አለ ዮሐንስ፣ ሲመጣ ግን በመንፈስ ቅዱስና በእሳት። ጳውሎስ ደግሞ ስጠየቃቸው ኤፌሶን ሰዎች 12 ነበሩና በምን ተጠመቃችሁ ሲላቸው ዮሐንስ መጥምቅ ነው የምናውቀው አሉ። እስካሁን በዓለማችን ዮሐንስ መጥምቅ ብቻ የሚያምኑ በኢራቅ አካባቢ ብዙዎች አሉ እንደነገርኳችሁ ማለት ነው። ይህ 3ኛው ነው። 4ኛ አይነት ጥምቀት ቬሪ ሲሪየስ ስለሆነ የዛሬ አርዕስታችን ስለሆነ እንተዋታለን። 4ኛ እንመለሳታለን። 5ኛ ጥምቀት የውሃ ጥምቀት ነው። ጌታ ከተቀበልክ በኋላ ዓለም ስጋ ሰይጣን እንደካት ከጌታ እንደሆንክ ደጃው ውጫው ምልክት ነው። ይህ ደግሞ ማርቆስ 16:16 እስከ ያለን ሐዋርያ ሥራ ደግሞ አይ ቲንክ 18 ሐዋርያ ሥራ አካባቢ 39 አካባቢ አለ። ሐዋርያ ሥራ ደግሞ 16 አለልን ከ31 ጀምሮ። እንደገና ደግሞ ሐዋርያ ሥራ 11:15 ጀምሮ አለ። ይህ ደግሞ ጥምቀት ዓለም ስጋ ሰይጣን እንደካዱ ዓለም እዚህ ጋር ማወቅ ያለብን ይህ አይነት ጥምቀት ነው። ብዙዎች እንደሚያድን የሚናገሩት አያድንም። ከክርስቶስ ቀኝ የነበረ ሰው አልተጠመቀም። አሁንም ጥምቀት ማይገባው ወይ ማይቀበል ሰው ሊድን ይችላል። ዴፊኒትሊ ይድናል። ጥምቀት በሲኦልም ገሃነምም አያስገባም። ያመነና ያላመነና ያልተጠመቀ አይደለም። ያመነና የተጠመቀ ይድናል፣ ያላመነ ይፈረድበታል ነው ያለው። ያልተጠመቀ አላለም እና ስለዚህ አንደኛ የማን ጥምቀት ብለናል ወገኖች? የእስራኤል ጥምቀት። 2ኛ የኖህ ጥምቀት። 3ኛ የዮሐንስ መጥምቅ ጥምቀት። 4ኛ 5ኛ የውሃ ጥምቀት። 6ኛ ደግሞ የመንፈስ ቅዱስ ጥምቀት።
ይሄ ደግሞ ሐዋርያ ሥራ 1:8 አለ። ሉቃስ 4:49 ነው የሚነሳው። ሐዋርያ ሥራ 2:1-3 አለ። ይሄ ጥምቀት ደግሞ መንፈስ ቅዱስ ለመንፈሳችን በልሳን ሲሞላው የምንናገረው የመንፈስ ቅዱስ ጥምቀት ነው። የመጨረሻው ሰባተኛው ደግሞ ስለ ሙታን መጠመቅ ነው። ስድስተኛው በክርስቶስ መከራ መጠመቅ ነው። ማርቆስ 10:38-40 እና ሉቃስ 12 ስለ ክርስቶስ የምናልፈው ሁሉ አይነት መከራ፣ ሁሉ አይነት ስድብ እስከ ሞት ድረስ ወደ ክርስቶስ መከራው ተጠምቀናል ማለት ነው። የመጨረሻው የምናየው ስለ ሙታን መጠመቅ ነው። 1 ቆሮንቶስ 15:29 ክርስቶስ የማይነሳ ከሆነ ስለ ሙታን ታዲያ ለምን እንጠመቃለን አለ። ስለዚህ ዝርዝር ለማምጣት ያክል አንደኛው ትተን እናገራለን። አንደኛ የእስራኤል ጥምቀት ነው። ሁለተኛ የኖህ ጥምቀት ነው። ሶስተኛ የዮሐንስ መጥምቅ ጥምቀት ነው። አራተኛ ትተን አምስተኛ የውሃ ጥምቀት ነው። ስድስተኛ የመንፈስ ቅዱስ ጥምቀት ነው። ሰባተኛ የመከራ ጥምቀት ነው። ስምንተኛው ደግሞ ስለ ሙታን መጠመቅ ነው። አሁን የፈለኳት ነገር ግን ስለ እንትን መጠመቅ ወደ አካል ክርስቶስ መጠመቅ የሚለው ነው። ይህ ጌታ ኢየሱስ ስለኔ እንደተሰቀልክ እንደሞትክ እንደተነሳ በልቤ አምናለሁ በአፌ መሰክራለሁ ያልን ጊዜ መንፈስ ቅዱስ ይመጣና ወደ ክርስቶስ ውስጥ ይከተናል። ተሰውረናል። ብዙ ጊዜ እኛ የምንለው ጌታ በልቤ ስላለ ደስተኛ ነው የምንለው። ከሁሉ በላይ ግን እሱ በእኛ መኖሩ ሳይሆን እኛ በሱ መሰወር ነው። ተሰውረናል። ገላትያ 3:26-28 ምን ነው የሚለው? ክርስቶስን ከተቀበላችሁ እንግዲህ ጌታ ከሆናችሁ በክርስቶስ ተጠምቃችኋል። አየ 1 ቆሮንቶስ 12:13 እኛ ወደ አካል ክርስቶስ ምን ሆነናል? ተጠምቀናል። ባፕታይዝድ በተለይ ሮሜ 6:4 እና ሮሜ 6:6-7 ያለችው ሌላ ትርጉም አላት እና ያታለ ተጠምቀናል፣ ወደ ክርስቶስ ገብተናል ማለት ነው። ስለዚህ አንተ ተሰውረሃል፣ አንቺ ተሰውረሻል። ስለዚህ ይህ አይነት ጥምቀት ነው እንግዲህ 1 ጴጥሮስ 3:20-21 ኖህ በመርከብ ላይ ወደ አራራት ከረን ወደ አራራት የሚባል ተራራ እንዳወጣ እንዲሁ ጥምቀት ያድናቸዋል እናንተ ያለው ይሄ ነው። ወደ ክርስቶስ መግባት ነው። እንዲህ ባፕቲስት የሚባለው እንቅስቃሴ ያለው ለምሳሌ ጥምቀት ያድናል ይላልና ወንጌል ዮሐንስ 3:6 ያለው ራሱ ከውሃና መንፈስ ካልተወለድክ የሚለው ጥምቀት ነው ይላል። ስለዚህ ጥምቀት ያድናል ብለው የግድ ያልተጠመቀ ሰው እንደማይድን እስካሁን የሚያምኑ ሰዎችም አሉ። ስለዚህ ይሄ ያድናቸዋል የተባለ 1 ጴጥሮስ 3:21 ያለው ግን በክርስቶስ ውስጥ መግባት ያለው ጥምቀት ነው። እኛ ተጠምቀናል። ስለዚህ ማንም ሰው ቢያገለግልም ባያገለግልም ጥሩ ህይወት ቢኖረውም ባይኖረውም ባያገለግልም ባያገለግልም ምንም በቃ መስቀል ላይ ቀኙ ያለው ሰው ተጠምቋል። ወደ መንግስተ ሰማይ የገባው ከኔ ጋር አሁን ትገባለህ ያለ ኢንፋክት አሁን የሚለው ቃል አከራካሪ ሆኖ ከ3 ቀን በኋላ ነው ወደ ሞት ሊሄድ ነበር። አሁን የሚለው ቃል መንፈሳዊ አነጋገር ነው፣ ግን በሶስተኛ ቀን ከሱ ጋር ሄደዋል ማለት ነው። ስለዚህ ጌታ ይባርካችሁ። ዛሬ ይህ ገብታችኋል። ጥምቀት ያድናል። ያድናል። ከገሃነም ያድናል፣ ከሲኦል ያድናል። የትኛው አይነት ጥምቀት ግን ለይተን ማወቅ ይገባናል። እናንተ ተባርካችኋል። ጌታ ይባርካችሁ። 5 ነገር እናገራለሁ። በመጀመሪያ ደስ ያላችሁ ይህ መልእክት በጣም ደስ ያላችሁ ዩቲዩብ ላይ ያለው ሰብስክራይብ አድርጉት። እንደገና ደግሞ ኖቲፊኬሽን እንዲመጣችሁ መልእክቱ እንዲመጣችሁ ኖቲፊኬሽኑ ሙትደወሉ ማለት ነው። ሼር ላይክ አድርጉት። ሌላው ደግሞ በፌስቡክም እንገኛለን፣ በቲክቶክም እንገኛለን። ከዚህ በኋላ እንነግራቸዋለን ማለት ነው። መጽሐፍት ለመግዛት የምትፈልጉ ግን amazon.com ገብታችሁ አፖስትል ሐነሽም ወይ ሐነሽም ብላችሁ ማግኘት ይችላላችሁ። እታች እየተጻፈ ያለው ማለት ነው። ሌላ ባይብል ስኩል በአጭር ጊዜ ይጀምራል በአማርኛ ኬብሮን አምሃሪክ ባይብል ስኩል @gmail.com ብላችሁ ታች ያለው ወይ በዛ ቴሌፎን ቁጥር ያለው መመዝገብ ትችላላችሁ። መጽሐፍት ግን በእንግሊዝኛ 20 በትግርኛ ነው፣ 3 ግን በእንግሊዝኛ ነው። what will be my future ወይ what's my future የኔ ነገ ምንድነው የሚለው። ሁለተኛው ደግሞ መንፈሳዊ ውጊያ spiritual warfare and the third one is the great benefits of praying tongues ታላላቅ ጥቅሞች በልሳን መጸለይ የሚል ማግኘት ይችላላችሁ። ሻሎም